ሰላም እንዴት ናችሁ? ውድ የኔት ፋሚሊዎች ይህ ፓርት 5 ነው። ወደ ኋላ መለስ ብላችሁ አንዳንድ ፓርቶችን ብታዩ ደግሞ ሞር ስለ አፕሊኬሽኑ እውቀት ይኖራችኋል ማለት ነው። ዛሬ የምናየው ምንድነው እንዴት አድርገን ነው ኮይን የምንሰበስበው፣ የምናገኝባቸው መንገዶች እንዴት ናቸው የሚለውን ነገር እናያለን። እናም ደግሞ እንዴት አድርገን ነው ወደ ፖይንት የምንቀይራቸው የሚለውም ነገር በዚህ ቪዲዮ አጠር አድርጌ ማሳያችሁ ይሆናል ማለት ነው። ቪዲዮውን እስከ መጨረሻ ማየታችሁን አትርሱ እና ደግሞ ብዙ ፓርቶችንም ፖስት ስለምናደርግበት ቤቱን ሰብስክራይብ በማድረግ ጀምሩት። አንደኛ ኮይን የምናገኝበት መንገድ ምንድነው? ሬድ ፓኬት ይባላል። ሬድ ፓኬት የሚባል አለ። ሬድ ፓኬት ምንድነው? እዚህ ሩም ላይ አይታችሁት ከሆነ እንደዚህ የተቀመጠች የሆነች ቀይ ፓኬት ያለቻቸው ሩሞች አሉ። ሁሉም ሩም ላይ ባይሆን አንዳንድ ሩም ላይ አለ። አለፍ እያላችሁ ካያችሁት ቀይ ፓኬት የተቀመጠች አለች ማለት ነው። ልክ እዚህ ጋር እንደምታዩት ሬድ ፓኬት ትባላለች እቺ። ሬድ ፓኬቱን በምንነካበት ሰዓት እንደ ኔትወርካችን እና እንደ እድላችን ኮይን ይሰጠናል ማለት ነው። ከኛ ምንም ወጪ የምናደርገው ነገር የለም። ሩሙ ባለቤት የሚያስቀምጠው ስለሆነ እዛ እየጠበቅን ኮይን መውሰድ እንችላለን ማለት ነው። ለምሳሌ እንዴት እንደሆነ ላሳያችሁ። ይህ 1125 ብላችሁ ለማሳየት ያክል የኔ ሩም ላይ ገብተን ቼክ እናደርጋለን ማለት ነው። ልክ እዚህ ጋር በምትገቡበት ሰዓት ምንድነው እኔ ቤትም ሬድ ፓኬት ተቀምጦ ታገኛላችሁ ማለት ነው። ይኸው እዚህ ጋር ልችላችሁ ሬድ ፓኬቷ ደቂቃ እየቆጠረች ነው። እሷ ደቂቃ ካለቀች በኋላ በምነካበት ሰዓት የሆነ ያክል ኮይን ይሰጠናል ማለት ነው። አንዳንድ ጊዜ ያለ ደቂቃም ሊቀመጥ ይችላል። ስለዚህ ደቂቃውን ቼክ አድርጋችሁ እንትን ስታደርጉ ይሰጣችኋል ማለት ነው። ለምሳሌ የኛውን ስትነኩት እንደዚህ ያመጣላችሁ አይደለ? ኦፕን ብትሉት የኛውን ኮይን ይሰጣችኋል፣ የሆነ ያክል ኮይን ማለት ነው። ግን ቶሎ መንካት ይኖርባችኋል። አሁን እዚህ ጋር እንደምታዩት እኔ 8 ኮይን ሰጥቶኛል ማለት ነው። 8 ኮይን ሰጥቶኛል። ክሌም ካደረግኩት ቀጥታ የሚሰጠኝ ይሆናል ማለት ነው። ያው ልክ እዚህ ጋር እንደምታዩት ክሌም ስለው በኮይን ሰጥቶኛል ማለት ነው። እና አንደኛው ኮይን የምታገኙበት መንገድ ይሄ ነው። እዚህ ጋር ሩሞቹ ቅድም እንዳሳየኋችሁ እዚህ ጋር ነው የምትቀመጠው ሬድ ፓኬቷ። ባለቤቱ ነው የሚያስቀምጣት። አሁን ለምሳሌ እችኛዋን እኔ ነኝ ያስቀመጥኳት። ከታች አይታችሁም ከሆነ ይጽፍላችኋል፣ አስቀመጠ ብሎ ይጽፍላችኋል እዚህ ጋር እንደምታዩት ማለት ነው። እና እንደዚህ በሩሞች ላይ እየሄዳችሁ በዚህኛው መንገድ ኮይን ማግኘት ይችላላችሁ። ነገር ግን ይሄኛው የሚሰጣችሁ ኮይን በጣም ትንሽ ነው። እንዳያችሁት 5ም 10ም ነው። ከዛም ደቂቃ ጠብቃችሁ ነው የሚሰጣችሁ ማለት ነው። አንደኛ ኮይን የምታገኙበት መንገድ ይሄ ነው። ስለዚህ ገብተን ያቺ የተሰጠችንን ኮይን ቼክ እናረጋታለን ማለት ነው። እዚህ ጋር ነው ነክታችሁ ስትወጡ ሁሉ ጊዜ ሚኒማይዝ አድርጉ ስትባሉ ለመውጣት ስትፈልጉ እሷን እችኛዋን ነክታችሁ ነው የምትወጡት፣ አራት ማዕዘኗን ማለት ነው። ስለዚህ አራት ማዕዘኗን እነካለን፣ ከሩሙ ያስወጣናል። ስለዚህ ሚሚሎ ጋር እንሄዳለን ኮይናችንን ለማየት። እዚህ ሚሚሎ ጋር እንሄዳለን ማለት ነው። ሚሚሎ ጋር ከሄድን በኋላ እዚህ ጋር እንደምታዩት የተወሰነች አክል ኮይን ነበረችኝ። አሁን 8 ኮይን ጨምራልኛለች ማለት ነው። እና አንደኛው ኮይን የምናገኝበት መንገድ ይሄ ነው። እንደዚህ ቫይራል ቤቶች ላይ ታገኙታላችሁ። እንደዚህ ሬድ ፓኬት ያላቸው ከጎን ለጎን ሬድ ፓኬት ያላቸው ሩሞች አሉ። እነዛ ሩሞች ላይ ታገኙታላችሁ ማለት ነው። ግን ያው በዚህ እየለቀማችሁ ለመስራት ትንሽ ቻሌንጅ ያደርጋችኋል። ነገር ግን ለአንዳንድ ነገሮች እንደ ሳፖርት ይሆናችኋል ማለት ነው። እዚህ ጋር እንደምታዩት ሬድ ፓኬት አለ። በዚህ መልኩ ትሰራላችሁ። ሁለተኛው ኮይን የምታገኙበት መንገድ ደግሞ ምንድነው? ፖይንት ከሰበሰባችሁ በኋላ ኤክስቼንጅ ማድረግ ትችላላችሁ። ፖይንቱን ወደ ኮይን መቀየር ትችላላችሁ። ስንት ሲደርስ ነው? ሞር አብዛኛው ጊዜ 45 እና ከዛ በላይ ሲሆን ከኤጀንታችሁ ጋር አውርታችሁ ኤክስቼንጅ ማድረግ ትችላላችሁ። ኦልሞስት ኤክስቼንጅ ስታደርጉት ምንድነው ብዙ ነገሮች ነው የሚፈጠሩት። አንደኛ እዚህ ጋር የምታዩት ሌቭላችሁ ራሱ ይሄ ሌቭል 00 ከነበረ ሌቭላችሁ የኛው ሌቭላችሁ ያው እንደዚህ 6 5 ምናምን ያድግላችኋል። ለሌቭላችሁ ለማሳደግ በጣም አሪፍ ነው። ከዛ ባለፈ ደግሞ ምንድነው ታስካችሁ ራሱ ወርዶባችሁ ከነበረ አሁን ለምሳሌ ከ7 ቀን በኋላ 1000 እየሰጣችሁ ከነበረ ኤክስቼንጅ ስታደርጉ ታስካችሁ ራሱ ከፍ ይልላችኋል ማለት ነው። እዚህ ጋር አሁን ለምሳሌ ገብተን ካየነው ታስክ ሴንተር ላይ እዚህ ጋር ቬሪፋይ ስላልተደረገ እያመጣልን አይደለም። ነገር ግን እዚህ ጋር ገብታችሁ በምታዩበት ሰዓት የሆነ ያወርዳችኋል አይደለም። ያንን ካወረዳችሁ በኋላ ኤክስቼንጅ ካደረጋችሁ ለ7 ቀን ተመልሶ ከፍ ያደርጋችኋል። ከ1000 ወደ 2500 2400 እንድታገኙ ያደርጋችኋል። በዛ ላይ ደግሞ እንደነገርኳችሁ ዋናና ወሳኙ ነገር ደግሞ ምንድነው? ጌም ለመጫወት ኮይን ይኖራችኋል።
ኮይን ስለሚቀራችሁ በነዛ ኮይኖች እዚህ ጋር ጌም የምትለው ጋር ገብታችሁ ጌሞቹን እንድትጫወቱ ያደርጋችኋል ማለት ነው። አንደኛ ምን ብለናል? ሬድ ፓኬት በመልቀም እቺ የምትቀመጠዋ። ሁለተኛ ደግሞ 45,000 እና ከዛ በላይ ስትደርሱ ኤጀንታችሁን ይህን ያክል ደርሻለሁ ብላችሁ ስክሪንሾት ልካችሁ ኤክስቼንጅ አደራርገኝ ብትሉት ወይም ደግሞ ወደ ኮይን አቀያይረኝ ብትሉት ኤጀንታችሁ ሳፖርት ያደርጋችኋል። ኤጀንታችሁ ራሱ ከራሱ ጋር ያቀያይራችኋል ማለት ነው። ሶስተኛ መንገድ ደግሞ ኮይን የምታገኙበት መንገድ ምንድን ነው? ከኮይን ሴለር ነው። ከኮይን ሴለሮች ወይም ደግሞ አፑ ላይ ኮይን ሻጮች አሉ። አሁን ለምሳሌ እዚህ ጋር ሰርች ማድረጊያው ላይ 1125 ብላችሁ ሰርች ብታደርጉ የኔ ነው የሚመጣላችሁ አይደለ? የኔ ከመጣላችሁ በኋላ እዚህ ጋር ካያችሁት ሴለር ይላል። ሴለር ማለት ምን ማለት ነው? እኔ እዚህ አፕሊኬሽን ላይ ኮይን ሻጭ ነኝ። ያው እዚህ ጋር የሚታያችሁ ከሆነ የኮይን ዋጋ ዝርዝር እያሳለፈላችሁ ነው እና ከዚህም ኮይን መግዛት ትችላላችሁ። ከ100 ብር ጀምሮ እዚህ ጋር እንደምታዩት ከ100 ብር ጀምሮ ኮይን ስላለ ከ100 ብር ጀምሮ ኮይን መግዛት ትችላላችሁ ማለት ነው። 5000 ኮይን ገዝታችሁ ለጌሞችም ለወርቃማ ወንበር ላይ ታስክም መስሪያ ይሆናችኋል ማለት ነው። ለመግዛት እንዴት ነው የምታደርጉት? ይኸው እዚህ ጋር አለላችሁ አይደለ? በውስጥ መስመር ትገቡና እዚህ ጋር ኮይን ብላችሁ ብትጽፉ እኔ ራሴ የኮይን ዋጋ ዝርዝሩን ልክላችኋለሁ። ከዛ በኋላ አይታችሁ ከዚህ ከፎቶ አይታችሁ እዚህ ጋር ፕሮፋይል እንደዚህ ልክ እዚህ ጋር ኮይን ብላችሁ ትጽፉና አለው ካልኳችሁ ኦንላይን መሆኔን ካያችሁ እዚህ ጋር ፎቶን ትነኩታላችሁ። እንደዚህ ሲያመጣላችሁ የፈለጋችሁትን ያክል እንደዚህ ዝርዝሮች ሲያመጣላችሁ ከነዚህ ዝርዝሮች አንዱን ትመርጣላችሁ። እዚህ ጋር ባለው አካውንት የፈለጋችሁትን ያክል መርጣችሁ ብር ትልኩና ስክሪንሾት አድርጋችሁ እዚህ ጋር ታስቀምጡልኛላችሁ ማለት ነው። ከዛ እኔ ራሴ በአይዲያችሁ ኮይናችሁን ምልክላችሁ ይሆናል ማለት ነው። ዛሬ ምንድነው ያየነው? 3 ኮይን የምናገኝባቸው መንገዶች አይተናል። በእነዚህ 3 መንገድ ኮይን ማግኘት ትችላላችሁ። በቅርቡ ደግሞ ሰዎች ኢንቫይት በምታደርጉበት ሰዓት ኮይን የሚሰጥበትን ነገሮች እየተመቻቸ ነው አፕዴት ላይ ማለት ነው። ስለዚህ ኮይን የምታገኙባቸው 3 መንገዶችን ዛሬ በደንብ አይተናል። ለመጨረሻ ጊዜ እንድድገማቸው ምንድነው? አንደኛ ምን ብለናል? ሬድ ፓኬት ብለናል። ያው እንዳንረሳው ነው ሬድ ፓኬት አንደኛ። ሁለተኛ ደግሞ ኤክስቼንጅ ብለናል። እዚህ ጋር ፖይንታችሁ ከ45,000 43,000 50,000 አካባቢ ሲደርስ ሞር በጣም አሪፍ የሚሆነው 45,000 እና ከዛ በላይ ቢሆን አሪፍ ነው። 45,000 ሲደርስ ኤጀንታችሁን አሳውቃችሁ ሌቭላችሁን ማሳደጋችሁ ታስካችሁን ማሳደጋችሁ ኮይንም ቀርቷችሁ ለጌም እንዲኖራችሁ ያደርጋችኋል። በሶስተኛ መንገድ ደግሞ ምንድን ያየነው? እዚህ ጋር 1125 ብላችሁ ሰርች አድርጋችሁ ኮይን ሴለር የሚል አለ። እዚህ ጋር ከታች ቻት የሚለው ላይ ገብታችሁ ቻት ብታረጉልኝ ወይም ደግሞ ብትጽፉልኝ እመልስላችኋለሁ ማለት ነው። ስለዚህ 3ቱ ኮይን የምናገኝባቸው መንገዶች እነዚህን ይመስላሉ። እሺ ኮይን ካገኘን በኋላ ታዲያ እንዴት አድርገን ነው ወደ ፖይንት የምንቀይረው የሚል ነገር ይኖራል። ምክንያቱም ፖይንትም ወደ ኮይን ይቀየራል፣ ኮይንም ወደ ፖይንት ይቀየራል። ሁለቱም እርስ በርሳቸው መቀያየር የሚችሉ ናቸው። ስለዚህ እንዴት አድርጋችሁ እንደምትቀይሩ ላሳያችሁ ማለት ነው። እናንተን ለማሳየት ያክል እዚህ ጋር እኔ ለራሴ ኮይን ገዝቼ ነው ማሳያችሁ ማለት ነው። ኮይን ገዝቼ አሳያችኋለሁ። እዚህ ጋር ኮይን ሲላክላችሁ እንዴት እንደሚመጣላችሁ በዚህ አጋጣሚ ታዩታላችሁ። እዚህ ጋር ኮይን ብዬ ጽፌያለሁ። ያው ራሴ በራሴ ስለሆነ ችግር የለውም 5 ያልኩኝ ከዛ የሆነ ደረሰኝ ያስቀመጥኩኝ። ልክ ካስቀመጣችሁ በኋላ ምንድነው እንደዚህ ኮይን ይላክላችኋል። ያው እዚህ ጋር እንደምታዩት እኔ ስንት ኮይን ገብቶልኛል? 5000 ኮይን ገብቶልኛል። አሁን ኮይናችን ላይ ሄደን ብናየው በቃ በዚህ ፍጥነት ነው ኮይኑ ከች የሚልላችሁ ማለት ነው። ያው እዚህ ጋር እኔ ኮይን ገብቶልኛል እዚህ ጋር እንደምታዩት። ስለዚህ ኮይን እንዴት አድርጋችሁ ለራሳችሁ ጊፍት እንደምታደርጉ በዛ አድርጌ ላሳያችሁ ስለፈለኩኝ ነው ማለት ነው። ስለዚህ ምን እናደርጋለን? አሁን አንድ ሩም እንገባለን። ያው እኔ ሩም እንዳያችሁት አብዛኛው ጊዜ ቢዚ ነው። ጥያቄም ሲኖራችሁ በውስጥ ነው የምትጽፉልኝ ቻት የሚለውን ነክታችሁ እዚህ ጋር እንጂ አብዛኛው ጊዜ እኔ ሩም ቢዚ ነው የሚሆነው። እስኪ ወንበር ካለን ሞክረዋለን እዚሁ ገብተን። ያው ወንበር የለም፣ በሚያሳዝን ሁኔታ ወንበር የለም። ስለዚህ ሌላ ቤት ሄደን ነው የምናሳያችሁ፣ ወይም ደግሞ የራሳችሁን ፕሮፋይል ነክታችሁ እንዴት አድርጋችሁ እንደምትልኩ ላሳያችሁ ማለት ነው። መጀመሪያ ማድረግ የሚኖርባችሁ ነገር ምንድነው? ራሳችሁን ወንበር ላይ መቀመጥ ይኖርባችኋል። ወንበር ላይ ሳትቀመጡ አይሰራላችሁም። ስለዚህ ወንበር ላይ ትቀመጣላችሁ። ወንበር እንዴት እንደምትቀመጡ ደግሞ ያው ታውቁታላችሁ ብዬ አስባለሁ። ክፍት ቦታ ስታገኙ ወንበሩን በምትነኩበት ሰዓት ራሱ ያስቀምጣችኋል ማለት ነው። ልክ እንደዚህ አሁን ለምሳሌ አንድ ሰው አስወርጄ እኔ ራሴ ልቀመጥና ላሳያችሁ።
ወንበር ላይ ከገባችሁ በኋላ ምንድነው የምታደርጉት? በመጀመሪያ የራሳችሁን ፕሮፋይል ነው የምትነኩት ማለት ነው። የራሳችሁን ፕሮፋይል መንካት ያስፈልጋችኋል። የሌላ ነክታችሁ እንዳትልኩ ወይም ደግሞ ቀጥታ ጊፍቱ ጋር ባትገቡ ይመከራል። የቀጥታ ምንድነው የምታደርጉት? የራሳችሁን ፎቶ በዚህ መልኩ አንድ ጊዜ ትነኩታላችሁ ማለት ነው። ከዛ ዝርዝሮች ያመጣላችኋል። ጊፍት ላይ ከገባችሁ ልትሳሳቱ ትችላላችሁ። ለሌላ ሰው ልትልኩ ትችላላችሁ። ብዙ ስሞችን ነው የሚያመጣላችሁ። እንደዚህ ቀጥታ የራሳችሁን ፕሮፋይል ነክታችሁ ከሆነ ግን ከታችንም እንደምታዩት ሰንድ ጊፍት ሚል ያመጣላችኋል ማለት ነው። እዚህ ጋር እንደምታዩት ሰንድ ጊፍት ሚል ያመጣላችኋል። እሱን እነካዋለን ማለት ነው። ከነካነው በኋላ እዚህ ጋር ጊፍት የሆኑና ላኪ የሚባሉ አሉ። ትክክለኛ ጊፍቶች የትኛው መሰላችሁ? ይሄ ሆት ሚለው ነው። ሆት ሚለው ነው የምትልኩት እንጂ ይሄ ላኪ ሚለው አሁን ላኪ ጊፍት አይደለም። ብትልኩት እናንተ ጋር አይደርሳችሁም። ስለዚህ ኤክስ እናደርገዋለን ማለት ነው። ምን ላይ ነው የምታደርጉት? ሆት ላይ ነው የምታደርጉት። ሆት ላይ ካረጋችሁ በኋላ እንደናንተ ኮይን ብዛት ነው ጊፍት የምታደርጉት። ይሄ ላኪ እንዳትልኩት ብያችኋለሁ። ላኪና ኢቨንት ጊፍት አይደለም። እሺ መጠንቀቅ ይኖርባችኋል። ላኪና ኢቨንት ጊፍት አይደለም። ሆት ላይ ነው የምታደርጉት። ሆት ላይ ካረጋችሁ በኋላ እንደዚህ ብዙ ጊፍቶች ያመጣላችኋል። እንደምታዩት እንደ ኮይን መጠን ከስር ተጽፎላችኋል። እንደናንተ እንደፈለጋችሁት የኮይን ብዛት ትልካላችሁ ማለት ነው። እና ከላይ ደግሞ እንደዚህ እንደምታዩት አንድ የእናንተ ፕሮፋይል መምጣት ይኖርባታል በሰማያዊ እንደ ላይቭ ምልክት ያበራች ማለት ነው። ያው አያችኋታ ትጠፋለች፣ ትበራለች። ስለዚህ እሷን ማብራት ግዴታ ነው። ካበራችሁ በኋላ እንደዚህ እንደምታዩ በጣም ብዙ ጊፍቶች አሉ። አንዱን መርጣችሁ የፈለጋችሁትን ትልካላችሁ ማለት ነው። እኔ ለምሳሌ ዝም ብዬ የሆነ አነስ ያለ ጊፍትም ራሱ ልክ ላሳያችሁ እችላለሁ ማለት ነው። እዚህ ጋር ሀላ ኤሌፋንት ካረኩት የ100 ብር ኮይን ነው ማለት 100 ኮይን ነው። 100 ኮይን ጊፍት አደርጋለሁ ማለት ነው። ሌሎችንም እንደዛ እንደምታዩቸው ቁጥሮች አላቸው ማለት ነው። አሁን እኔ ለምሳሌ ማሳያችሁ ትንሽ ገፋ ያለ 1000 ጊፍት አድርጌ ላሳያችሁ። ከላይ ፕሮፋይል ይበርታለች ይኸው ላኩት በዚህ መልኩ ማለት ነው። እንደዚህ የጊፍት ኢፌክት ያመጣላችኋል ጊፍት ስትልኩ። ከዛ ከስሜ ስር እንደምታዩት 1000 ብሎ አስቀምጦልኛል ማለት ነው። ይሄ ማለት 1000 ጊፍት አድርጌያለሁ ማለት ነው ለራሴ። ይኸው እንደዚህ ጋር እንደምታዩት 4000 የነበረውን ወደ 5000 አካባቢ ገብቶልኛል። 4300 ነው የነበረው። ምክንያቱም እዚህ ጋር ጊፍት በሚላክበት ሰዓት አፕሊኬሽኑ 70% ነው ለኛ የሚልክልን። ባለፈው እንትን ላይ ብለነው ነበረ 70% ይልካል፣ 30% ግን አፑ ለራሱ ነው የሚቆርጠው። ስለዚህ 100 ብትልኩ 70 ሆኖ ነው የሚገባው፣ 50 ብትልኩ 35 ሆኖ ነው የሚገባው ማለት ነው። ስለዚህ በዚህ መልኩ ለራሳችሁ ጊፍት ማድረግ ትችላላችሁ። ጌምም ተጫውታችሁ ዊን ስታደርጉ ጌሞች እዚህ ጋር ልላችሁ ሌላ ቀን ስለ ጌም ቪዲዮ ሰራላችኋለሁ። ጌሞቹን ተጫውታችሁ ስታሸንፉ ራሱ እንደዛ ሩም ላይ ገባ ብላችሁ ለራሳችሁ ጊፍት ማድረግ ትችላላችሁ ማለት ነው። ሌላ ፓርቲ እስከምንገናኝ ድረስ ይመቻችሁ።